ወንድ ልጅ ወይንም ባላችን ኮምፎርታብል ፕሌሱ በምትገዛለት ሚስት ዙሪያ ነው ማለት በጣም የምንመች የምንስማማ ረዳቶቻችሁ ነን ወንድሞች በተለይ ከኋላ ያላችሁ መለያየት በመጽሐፍ ቅዱስ የሚደገፍ ነገር አይደለም ተለያይቶ መኖር መንፈስ ቅዱስ እንዳለ ማወቅ አለባቸው ህፃናት ልጆች መንፈስ ቅዱስ በውስጣችን እንደሚኖር ማወቅና መረዳት አለባቸው ሴት ልጅ ማስተዳደር ትችላለች ሴት ልጅ ቤተሰቦቿን ልጆቿን ማሳደግ ትችላለች ፌሚኒዝም የሱ ኤክስትሪም ደግሞ መጥቷል ስለዚህ ህግ ከቤተ ክርስቲያን ነውና የሚወጣው እኛ እያልን ያለነው ሁለቱንም አይደለንም በቃ የእግዚአብሔር ቃል እንዳለንን የእግዚአብሔር ቃል እንዳስቀመጠልን ማለት ነው ሴት ዋጋዋ ከእንቁ ይበልጣል ይላል ስለዚህ ሴት ልጅ ውድ ናት በምሳሌ ለማስቀመጥ መጽሐፍ ቅዱስ ላይ የተጠቀሱ በጣም የምንወዳቸው ሞዴል የሆኑ እናቶች እህቶች አሉ ደስታችን ብዙ ጊዜ በጥርስ ይገለጣል ካሁን በኋላ ጥርሶችን በደንብ ማየት አለብን ስለመጣችሁ በጣም እናመሰግናለን ጌታ ኢየሱስ ይባርካችሁ በየአመቱ እንግዲህ ለየት ያሉ አገልግሎቶችን እያደረግን እዚህ ደርሰናል ለረዳን ጌታ ክብር ይሁንለት ወንድሞችም ስለመጣችሁ እናመሰግናለን እዚሁ ብቻ የሚቀር አይደለም ጥያቄዎቻችን ወያይና የተነሱ ጥያቄዎች አሉ በቶፒካችንም እንቆያለን ፋሚሊንም እንነካለን ሴትነትን እንነካለን ወላጅነትን እንነካለን ከዛ ደግሞ አገልግሎትን እንነካለን ሴት በሁሉም ቦታ ስላለች የምትገባበትን አቅጣጫ ሁሉ እናነሳለን ካለም ሰዓት አኳያ ወደ ጥያቄያችን ከመግባታችን በፊት አብረን ዛሬ ሚቲንግ ላይ የምንቆየው ሰላም ባላለች በጌታ የተወደደች ማፊ ሃይሚዬ ኑሃሚን ሰሊና በድጋሚ ድንቅ ጊዜ ነው የሚኖረን የእናንተ ደግሞ መሳተፍና ጥሩ አስተያየት የበለጠ ቅልል ብሎን እንድንወያይ ያደርገናል ወደ መጀመሪያው ጥያቄ እንገባለን ዝግጁ ናችሁ ተዘጋጅታችኋል ሴት ከመጽሐፍ ቅዱስ አንጻር እንዴት ትገለጻለች የሚል ጥያቄ አለን ተጠይቀናል ማለት ነው እስቲ ሴትን ራሳችንን ከራሳችን ጀምረን ሴትን እንዴት እንደምንገልጻት ሁላችንም የራሳችንን እናወራለን ማለት ነው አይሚዬ ትቀጥላለች እሺ ሴት ከመጽሐፍ ቅዱስ አንጻር ስለሆነ ጥያቄው ከመጽሐፍ ቅዱስ አንጻር ሴት የእግዚአብሔር ፍጥረት ናት አይደል ሴት የእግዚአብሔር ፍጥረት ናት የእግዚአብሔር ክብር ናት ክቡር ናት አይደል የሰው ልጅ ክቡር ነው ስለሚል መጽሐፍ ቅዱስ በዘፍጥረት 1:27 ወንድና ሴት አድርጎ ፈጠራቸው ይላል አይደል በእግዚአብሔር የተፈጠረች ናት እግዚአብሔር የፈጠራት ደግሞ ክቡር ብሎ ነው አይደል የጠራት ሰውን እንደገና ሴት ረዳት ናት አጋር ናት ሰው ብቻውን ይሆን ዘንድ መልካም አይደለም ረዳትን እንፍጠርላት ይላል ዘፍጥረት 2:18 ላይ እንደገና ሴት ውድ ናት ዋጋዋ እጅግ ውድ ነው እኔ አይደለም ያልኩት የእግዚአብሔር ቃል ሴት ዋጋዋ ከእንቁ ይበልጣል ይላል ስለዚህ ሴት ልጅ ውድ ናት በምሳሌ ለማስቀመጥ መጽሐፍ ቅዱስ ላይ የተጠቀሱ በጣም የምንወዳቸው ሞዴል የሆኑ እናቶች እህቶች አሉ መጀመሪያ ላነሳት የሚገባት የጌታችን እናት ማርያምን ነው ማርያም ትሁትና ታማኝ ሴት ናት ስለዚህ ሴት ትሁት ናት ታማኝ ናት አይደለ የተገለጠችበትን ቦታ ነው ለማየት የሞከርኩት ሴት እንደ አስቴር ናት አስቴር ህዝቧን ያዳነች ናት ሴት በብዙ ነገር ላይ ስትገባ ኢቭን መንግስት እንኳን ይላል አይደል እንደዚህ በማስታረቅ ላይ በሶሻል ነገሮች ላይ ብትገባ ይሳካላታል ይባላልና ሴት እዚህ ጋር አስቴርን የገለጣት ምን ብሎ ነው ህዝቧን ለማዳን ደፍራ የገባች ሴት ናት በእግዚአብሔር ታምና እኔ አለው ብላ ቆርጣ የገባች ሴት ናት ከዛ ደግሞ ሩት አለች ሩት ደግሞ ታማኝና ትዕግስተኛ ሴት ናት ሴት መሪ ናት ምንም ማድረግ አይቻልም መጽሐፍ ቅዱስ ነው የሚነግረን
ዲቦራ ሴት ናት አይደል? ዲቦራ ወንድ አይደለችም። እንደውም አልፈልግም፣ እኔ ከኋላ ልሁን፣ እኔ መሪ አልሆንም፣ ምሪቱ በአንተ ይቆጠርልኝ ብላው ነበር። ነገር ግን እሱ እምቢ ስላለ መሪነቱን ሚና ይዛ የገባች ሴት ናት። ስለዚህ ሴት መሪ ናት፣ ሴት ነብይ ናት፣ በጥበብ የመራች ሴት ናት። ዲቦራ መጽሐፍ ቅዱስ ላይ የሚገልጻት ሴትን በጥበብ የመራች ሴት ናት ነው የሚላት። እንዲሁም ደግሞ ሴት የጸሎት ሴት ናት፣ የእንባ ሰው ናት። ሴት ጉበኛ ናት፣ ምንም ጥያቄ የለውም። ብዙ ጊዜ ተነግሯል። በቤተ ክርስቲያን ጉበኛ ያለውን ብትቆጥሩ በብዛት ሴቶች ናቸው። በእንባም የሚታወቁ ሴቶች ናቸው። በምልጃ የሚታወቁ ሴቶች ናቸው። መጽሐፍ ቅዱስ ላይም ሐናን ይነግራታል አይደል? በእንባዋ የተቀበለችውን ይነግረናል። ማልቀሷ ብቻ አይደለም፣ የምትቀበለውም ሳሙኤልን ነው። ሴት የኃያላን መገኛ ናት አይደል? ሳሙኤልን የወለደችው ሴት ናት። ሳምሶንን የወለደችው ሴት ናት። ጌታ ኢየሱስን የወለደችው ሴት ናት። ዮሐንስን የወለደችው ሴት ናት። የሚገርመው እግዚአብሔር በጣም ድንቅ ነው አይደለ? አጨብጭቡ። ጥሩነቱ ከተለያየ ሰው ያለውን ፐርስፔክቲቭ የተለያየ እውቀት እናገኝበታለን እና መጽሐፍ ቅዱስ ሴት ልጅ ሲፈጥራት መጀመሪያ ሰውን በመልኩና በምሳሌው ወንድና ሴት አድርጎ ፈጠራቸው ይላል። የእግዚአብሔርን መልክ በሴት ውስጥ ይገለጣል፣ የእግዚአብሔር መልክ በወንድ ውስጥ ይገለጣል። ሴት ሪፕሬዘንት የምታደርገው የእግዚአብሔር ግሎሪ አለ። አሜን። ስብከት እንዳላረገው እና የእግዚአብሔር መልክ ሙሉ ሆኖ በሴት ውስጥ በወንድም ውስጥ ይገለጣል። ስለዚህ ሴት ልጅ የእግዚአብሔርን መልክ እናይባታለን። እንደዚሁም ሴትን እግዚአብሔር ዘፍጥረት ላይ ሲያመጣት ረዳት ብሎ አመጣትና ረዳቶች ነን። ኤኒ ታይም ለመርዳት ዝግጁ የሆነ ማንነት አለን። እግዚአብሔር በውስጣችን የሱን የመርዳትን አቅም አስቀምጧል። ረዳት የሚለውን ቃል እንደውም በዕብራይስጥ ሲያብራራው ምን ይላል? ኤዘር ይሏል። ኤዘር ራሱን እግዚአብሔር እኔ ረዳታችሁ ነኝ ብሎ ሲገልጽ ያስቀመጠበት መንገድ ነውና እግዚአብሔራዊ እርዳታን በሴት በኩል እናገኛለን። ስለዚህ ሴት ልጅ የእግዚአብሔርን እርዳታ ለመርዳት የተዘጋጀች ወይም ደግሞ ኦልሬዲ በዛ ማንነት ያለንን፣ እንደዚሁም ጥበበኞች ነን። ጥበብን በሴት ነው የገለጣት። ፌሚኒን ተደርጎ ነው ጥበብ የተጠራውና ሴት ልጅ ሰሪ ነች። አንድ ነገር ከሌለበት የማድረግ አቅም ያላት ጥበበኛ ነች። ጥበብ በራሱ ምንድነው ስትሉ አንድ ነገር የተረዳነውን ነገር የምናደርግበት መንገድ ነው፣ ተግባራዊ የምናደርግበት መንገድ ነውና ሴት ልጅ የሆነ ነገር ውስጥ ከገባች የሌለን ነገር ማድረግ ትችላለች። ቤት በጥበብ ይሰራል እንደሚል ቤትን ትሰራለች ሴት። አንድ ባዶ ነገር ተሰጥቷት ህይወት ያለበት ነገር አድርገን መስጠት እንችላለን። ደስ አይላችሁም? ስለዚህ ስለ ራሳችሁ ማንነት ሴት ልጅ ሔዋን ብሎ ስሟን ስለጠራ ህያውነት በሷ ስላለ ኤኒቲንግ ወደ እሷ የመጣ የሞተን ነገር ወደ ህይወት ትለውጣለች። ወደ እሷ ሞቶ ራሳችሁን አንድ የተበላሸ ነገር ውስጥ እንኳን ብትገቡ የማስተካከል አቅም አለ ውስጣችሁ። እኛ ውስጥ አንድን ሞተ የተባለን ነገር የማቅናትና ህይወትን የመስጠት አቅም በውስጣችን አለ። ዕብራውያን ላይ ስለ ሴቶች የተነገረላቸው ሴቶች ሙታናቸውን በትንሳኤ ተቀበሉ ስለሚል የሞተን ነገር በትንሳኤ የሚያስቀይር አቅም እኛ ውስጥ አለ። ስለዚህ ወንድሞች አንድ የተበላሸባችሁ ነገር የሆነ ነገር ካለ ሴትን አስገቡ። እዛ ውስጥ ህይወት ትዘራበታለች። አሜን ነው። ብዙ ተብሏል። ከመጽሐፍ ቅዱስ አንጻር አንዱን የሚያስቀምጣት ወይም ደግሞ እግዚአብሔር ሴትን ሲፈጥራት ያለው ምቹ ረዳት እና ማለት በጣም የምንመች የምንስማማ ረዳቶቻችሁ ነን ወንድሞች፣ በተለይ ከኋላ ያላችሁ ወንዶች ማጨብጨብ ነበረባቸው። አጨብጭቡ። ማለት በምድር ላይ አጣ እግዚአብሔር ሲመለከት ከፈጠረ በኋላና ያሰበው በቃ ይሄ ሰው የተባለ ወይም አዳም ረዳት ያስፈልገዋል አለ። ልክ ረዳት ከተፈጠረለት በኋላ ነው አዳም ሙሉ የሆነው። ስለዚህ
በዘፍጥረት 2:18 ቁጥር 18 ላይ እንደገና ደግሞ 23 ላይ ስናይ በቃ ምቹ ረዳቶች እንደሆንን መጽሐፍ ቅዱሳችን በደንብ ይነግረናልና ሴት ልጅ በጣም መልካም የምትመች ውድ የሆነች ረዳት ነች እና እዚህ ላላችሁ ደግሞ ወንድሞች ረዳታችሁ ነን የሚልን መልእክት በዛው እናስተላልፋለን። ብዙ ነገር ብለናል። እውነት ነው። በእግዚአብሔር መልክ የተፈጠረች ናት ሴት። በመልካችን እንፍጠር ካለ በኋላ ከወንድ እኩል በእግዚአብሔር መልክ የተፈጠረች ናት። ረዳት ሆና ስትመጣም ወንዱ ምንም ስለማይችል ሳይሆን ግን አቅም የምትሆን ማስቻልን የምትችል ኢኔብለር የሆነች ናት። ሌላ ደግሞ መብዛትን ከሴት ነው የመጣው። ብቻውን መብዛት አይችልም ነበረ ወንድ። እግዚአብሔር ወንድና ሴት አድርጎ ሲያስቀምጣቸው መብዛትን በሴቷ ውስጥ ነው ያስቀመጠውና ሴት በረከትም ናት። መጽሐፍ ቅዱስ ይነግረናል፣ በረከትም ናት። ስለዚህ ይህ በረከት የመብዛትን በረከት በሴት ውስጥ ነው ያስቀመጠው እግዚአብሔር። ቅድም ሀይሚም ስትል ነበረ ብዙ ሴቶችን አይተናል በመጽሐፍ ቅዱስ ለእግዚአብሔር መንግስትም ያስቻሉም ጭምር ናቸው። ማርያምን ጠቅሳለች፣ ሌሎች ሴቶችም ተጠቅሰዋል። እነ ዲቦራንም የእግዚአብሔርን ሕዝብ ያሳረፉ የመሩ ሴቶችን አይተናልና የጢሞቴዎስ እናት አለች። ስታገለግል አናያትም፣ ግን ሴትነቷ ኢምፓክት አድርጎት እናያለን። አያቱም ተጠቅሳለች እና እነዚህ ሴቶች በዛ ላይን ውስጥ ጢሞቴዎስ ሆኖ እንዲወጣ አስችለዋል፣ ኢነብለር ሆነዋል እና ይህ ከሴት ባህሪያት አንዱ ነው። ሴትነት እናትነት አለና እናት መሆን ትችላለች፣ መሪ መሆን ትችላለች፣ አጋዥ መሆን ትችላለች። ከመጽሐፍ ቅዱስ አንጻር ደግሞ ሁሉንም ጠቅሰውታል። ሴት ጀግና ናት፣ ሴት ኃያል ናት፣ ሴት ሩሩህ ናት፣ አዛኝ ናት እና እንዲሁም ሁል ጊዜ ደቀ መዛሙርቶቹ ተሰብስበው በሚኖሩበት ስፍራዎች ሁሉ ያገለግሉ የነበሩ ሴቶች ናቸው። ምግብ ያቀርባሉ፣ የሚያስፈልገውን ነገር ያደርጋሉ እና ሴቶች ስንባል በቃ ልዩ ነን። እግዚአብሔር የሚጠቀምብን፣ እግዚአብሔርን የምንወድ ደግሞ ለእግዚአብሔር ስራ የተመቸን ደግሞ እስከ ፍጻሜ የምንሄድ ነን። ማርታን ስትመለከቱ ከጅማሬዋ ኢየሱስ ክርስቶስ ነፃ ካወጣት ሰዓት ጀምሮ በሞቱም በትንሣኤውም ጭምር ማለት ነው። ከዛች ዕለት ጀምሮ የተከተለችው ማርታ ናት። ሴት ናት ማርታ። እስከ መጨረሻው ወደ ጌታ እስከምትሄድ ድረስ ትከተለው ነበር፣ ትወደው ነበረ፣ ትሰማው ነበረ እና ሴቶች የመስማት አቅም አለን፣ የመቀበል አቅም አለን፣ ሙሉ ነን። ሚስትነት እንደ ነብይነት ትገለጣለች ሴት። በብሉይ ኪዳንም ስናይ ያው ተብሏል። አስቴር አለች፣ ሩት አለች። ያ ጠንካራና አስተዋይ ነች ሴት ስትባል አስተዋይ ነች። በቃ በብዙ ስፍራ አስተዋይ ነች። ሴቶች እየሰራን ማዳመጥ እንችላለን በተለያየ ነገር። አሁን ወንዶች አንድ ነገር ላይ ፎከስ ካደረጉ በዛ ነገር ላይ ብቻ ነው መናገር የሚችሉት። እኛ ግን እየሰማን መስራት እንችላለን፣ ማድረግ እንችላለን እና ሴት ልጅ አስተዋይ ነች፣ ጠንካራ ነች፣ ጥሳ መሄድ የምትችል ነች፣ ነገሮችን በጥንካሬ መውጣት የምትችል ነች። ሴት ማለት እንደዛ ነች። ሴት ማለት ሚስት ነች። ሴት ማለት እናት ነች፣ ሀገር ነች። ሴት ማለት ሁሉ ነገር ነን። እግዚአብሔር ሁሉ ነገር አድርጎ ነው የፈጠረ። ክብር ለኢየሱስ ይሁን። መጨመር የፈለኩት አሁን ስናወራ ምናልባት የምናወራው ነገር ከወንዶች ጋር ፉክክር እንዳይመስል። ምክንያቱም ዓለም ውስጥ እንደዛ ስላለ በማህበረሰባችን በጣም ሴቶች አይችሉም፣ በቃ ከሚስትነት ውጪ ሌላ ቦታ የላቸውም ይባላል። የእሱን ተቃራኒ ደግሞ አሁን ዘመናዊው ዓለም ደግሞ ሴቶች ደግሞ በጣም የበላይ ናቸው የሚል ደግሞ ፌሚኒዝም የእሱ ኤክስትሪም ደግሞ መጥቷል። ስለዚህ ሕግ ከቤተ ክርስቲያን ነውና የሚወጣው። እኛ እያልን ያለ ነው ሁለቱንም አይደለንም። በቃ የእግዚአብሔር ቃል እንዳለንን የእግዚአብሔር ቃል እንዳስቀመጠልንን ማለት ነው። ብዙ ጊዜ በሴትና
ሴት ልጅ ስትገለጽ የሚስትነት ሮሏ ብቻ ይነሳል። በራሳችን ግን ወተን ሰርተን እንመጣለን አይደል? በራሳችን አንድን መስሪያ ቤት ሊድ እናደርጋለን። ባለንበት ቦታ ሪስፖንሲቢሊቲዎች አሉብን። በቤት ውስጥ ሚስት የሆነችው ሴት ውጪ ስትወጣ በሚስትነት ሮሏ አይደለም የምትወጣው። ሴት ልጅ እግዚአብሔር በውስጧ ያስቀመጠውን መቻሎች ሁሉ ተጠቅማ እግዚአብሔርን የምትገልጥና የምታገለግል ነችና እግዚአብሔር በእናንተ ውስጥ መሪነትን ያስቀመጠ። ምክንያቱም መጽሐፍ ቅዱስ ግዟት የሚለው ማንዴት ለሁለቱም ነው የሰጠው። ምድርን ግዛው ሳይሆን ግዟት የሚልን ማንዴት ስለተቀበለች የመግዛት አቅም በሴት ውስጥ አለና በውስጣችሁ ላለው የመግዛት አቅም በሴትነት ሚና ውስጥ አይተን ያንን እንጠቀማለን ማለት ነው። ወደ ሁለተኛው ጥያቄ አልፋለሁ። ዝግጁ ናችሁ? ጥያቄዎቹ ከረር ጠንከር እያሉ ነው የሚሄዱት። ሴት ከወንድ ወይም ከሚስትነት አንጻር ምን መሆን አለባት ይላል። ሴት ከሚስትነት አንጻርስ ምን መሆን አለባት መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ደግሞ ከኑሐሚን እንጀምራለን። አሁንም ያው መመሪያችን መጽሐፍ ቅዱስ ስለሆነ ከአንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ከ1 እስከ 7 ያለውን ስንመለከት ሚስት ምን መሆን እንዳለባት እግዚአብሔር ቃል በደንብ ይነግረናል። እንዴት መኖር እንዳለባት በቤቷ ውስጥ ባለችበት አካባቢ ላይና ምን ይላል ሲናገር ይሄ በውጫዊ ምድረው ጌጦችን ማድረግ በሹሩባ መሰራት ሳይሆን በውስጣዊ ውበቷ እንድታምር ያ ደግሞ ገር ጭምት የዋህነት ያለበት መንፈስ እንዲኖራት መጽሐፍ ቅዱሳችን ይነግረናልና የውስጥ ሰውነቷን በእነዚህ ነገሮች ካስዋበች አንዲት ሚስት በጣም ውብ ናት። ሚስት ማንም ሴት ሚስት ሊሆን ይችላል ብለው የሚያስቡ ሴቶች ሊኖሩ ይችላሉ። ግን እነሱ ሚስቶች ቤቶቻቸውን ሲያፈርሱ እንመለከታለን። ውበት ስላማራ አይደለም ወይ ደግሞ የውጫዊ ውበታችን መልካም ስለሆነ ሚስት እንሆናለን ብለን ማሰብ የለብንም። ነገር ግን በውስጣዊ ውበታችን መጠንከር አለብን። አንደኛው እግዚአብሔር ከሰጠን ትእዛዝ ለባልሽ ተገዢ። ይህንን በደንብ እንድትሰሙኝ እፈልጋለሁ። ለወንዶች ሁሉ ተገዙ አልተባልንም፣ ለባል መገዛት። ተስማማላችሁ? በጭብጨባ ያልተስማማ በታቅበው ወይ በጥያቄ መጠበቅ ይችላል። ብዙ ጊዜ እንደዚህ አይነት አስተሳሰቦች አሉና ለወንድ ሁሉ እንገዛ፣ አይ መጽሐፍ ቅዱስ እሱን አይለንም። ለባልሽ ተገዢ፣ ሚስትህን ውደዳት። አንተም ማንንም እንዳትወዳደራ ሚስትህን ውደዳት፣ ለባልሽ ተገዢ ነው የሚለውና ስንገዛ ውበታችን እየተገለጠ ይሄዳል። የባላችን ልብ ይታመንብናል፣ አይፈራም፣ አይሰጋም። ለባላችን ማለት አስተማማኝ ሴፍ ለመሆን መጀመሪያ መገዛት ይቀድማል፣ ዝቅ ማለት ይቀድማል። ብዙ ጊዜ ግን ለምንሰማቸው ሴቶች አንዲት እህት ብላኛለች፣ አንቺ ይሄንን ቃል ስታወሪ ታናድጅኛለሽ፣ ለምንድን ነው ለባል መገዛት የሚለውን የምትደጋግሚው ያለችኝ ሴት አለችና ብዙ ሴቶች ይቸግራቸዋል ለባል መገዛት። ግን አንዱ የሚስትነት ውበት መገዛት ነው፣ ሰሚሽን። በቃ ለባሎቻችን እንገዛ። በቃ እንዴት እንደምንገዛ ደግሞ እዚህ ያሉ እህቶች በደንብ ያስረዱናል። ተባረኩ። ሚስት አድጋ የባልን ፖዚሽን አትይዝም። እግዚአብሔር ከደነገጋቸው ከማይለወጡ ፖዚሽኖች የባልና ሚስት ላይ ያለ ፖዚሽን የማይለወጥ የማይሻር የማይነቀነቅ ነው። ኦልሬዲ ሹመትን አድርጓል እግዚአብሔር ወንድ ልጅን ወይንም ባልን የቤት ራስ እንዲሆን ማለት ነው። ጋብቻ ራሱ የእግዚአብሔር እቅድ ስለሆነ በዛ አካሄድ ነው የቀረጸው። ወንድ ልጅ ወይንም ባላችን ሁላችንም እዚህ ያለን ያገባነንና ኮምፎርታብል ፕሌሱ በምትገዛለት ሚስት ዙሪያ ነው። አሜን ነው። በወንድ ልጅ ውስጥ ወይም በባላችን ውስጥ ያለው አቅም በእግዚአብሔር በሱ ላይ ያስቀመጠው ነገር እየጨመረ እንዲሄድ ካስፈለገ ሚስት ያንን ፖዚሽኗን መልቀቅ የለባትም። በቃ ያ ሰክሰስፉል እንዲሁም ፍሩትፉል የምንሆንበት ፖዚሽናችን ነው፣ የመገዛት ፖዚሽን ማለት ነው። ከዛ ውጪ ትዳር ሰክሰስፉል አይሆንም። ባል ሚስቱን ሲወድ ለሚስቱን ሲንከባከብ ልክ ጌታ ኢየሱስ ክርስቶስ እንዳለው
እኛ ያው ሚስቶች ነንና በብዛት የሚስቶችን ጉዳይ ነው የምናወራው፣ ግን እናውቀዋለን። እዛኛው ኢንቫይሮንመንት ውስጥ ስንሆን ያ የምናፈራበት የምንደሰትበት እንዲሁም በውስጣችን ያለው አቅም የሚገለጥበት ቦታ ነው። የምትወደድ ሚስት ባሏ የሚወዳት ራሱን የሰጣት ሚስት ታፈራለች። አሜን፣ ታፈራለች። ስለዚህ ሚስቶች አንዳንዴ ቻሌንጅ የሚያደርገን ነገር ቢኖር የማንስማማበት ነገር ሁሉ ጊዜ ሀሳባችን አንድ አይነት ይሆናል ማለት አይደለም። የሚለያይ ሀሳብ ሲመጣ ይህንን ፕሪንሲፕል ማምጣት አለብን። እሱ በሚለው መንገድ ሲሄድ ነገሮች ትክክል ይሆናሉ ብለን ማሰብ አለብን። እኛ በምንሄደው መንገድ ከሄድን እናዛንፈዋለን ማለት ነው። በጣም በባልና ሚስት ውስጥ መሀል ያለው ትልቁ የሚባለው ሮል የመገዛትና የመውደድ ሮል ስለሆነ ኑሃሚን እንዳለችው ሰው መስማትም የማይፈልገው ይሄንን ነው። በቃ መገዛት የሚለው ቃል እንደው ባይሰማ የምትፈልግ ሚስት ትኖራለች። ግን ትዳርን አንዲት ሴት ከፈለገች ትዳር ከዚህ ጋር ነው፣ ከዚህ ውጭ አይደለም። ከዚህ ውጭ ያለው ትዳርም አይባልም። እግዚአብሔር የፈጠረው ትዳር የቤቱ ራስ ባል የሆነበት ትዳር ነው። ሚስት ደግሞ የምትገዛበት ትዳር። በዚህ ሁሉ ውስጥ ጌታቸውና ራሳቸው እግዚአብሔር የሆነበት እግዚአብሔር ያለበት ትዳርን የምትፈልግ ሚስት ሁሉ ጊዜ ይሄንን ፕሪንሲፕል የምትከተለው ሚስት ነች ማለት ነው። ሚስት ለባሏ ትገዛ ማለት ትረገጥ ማለት አይደለም። ማለት መገዛት ማለት ሰሚት ማድረግ ነው። ሚስት ለቤቷ ሰላምን የምታመጣ ነች። ለቤቷ ደስታን፣ ለልጆቿ ሰላምን የምትፈጥር ነች እንጂ ትገዛ ሲል ተረግጣ ትኑር አይደለም። ተከባብረው ተዋደው ተፋቅረው እንዲኖሩ ነው። ለባል ስልጣን ሲሰጠው እንዲረግጣት አይደለም። እሱም እንዲያከብራት እሷም እንድታከብረው እንዲዋደዱ እንዲስማሙ እንዲከባበሩ ነው እንጂ ተረግጠን መኖር አይደለም መገዛት የሚለው ቃል እና ይሄንን ነው። ሴት ልጅ ማለት አክብሮት እንዲኖራት ትመከራለች። በተጨማሪም ቤተሰብን መንከባከብ፣ ለቤቷ ሰላምን ማምጣት። ሴቶች እንዴት ማለት ሚስት የሚለው ነገር ወንዶች ላይ የሌለውን ነገር ነው ለኛ የተሰጠን። የምንሰራው ነገር አለ፣ የምናበጀው ነገር አለ፣ የምንገነባው ነገር አለ። እኛ መገንባት እንችላለን ማለት ለኛ የተሰጠን ነገር ነው። ይሄ ለነሱ አልተሰጣቸውም፣ ለኛ ነው የተሰጠን። ይሄ እንዲህ አይነት ነገር መገንባትን ለኛ ተሰጥቶናል። ሴት ማፍረስም መገንባትም ትችላለች። በቃ ቤቷን እስቲ ከውጪ አሁን ሁላችንም ያገባንን ቤታችንን እኛ ትርምስምስ አድርገን ብንጠብቀው ባላችን ምንድነው እንትን የሚለው? እኛ ሰላም ከሆነን እኛ ከተረጋጋን እኛ ጋር ግን የሆነ ነገር ካለ ሁሉ ነገር ሰላም ነው የሚሆነው። ስለዚህ ሴት ልጅ ቤቷን ነው የምትሰራው፣ ቤቷን ነው የምትገነባው፣ ቤቷን ነው የምታስተዳድረው እንጂ ይሄ መገዛት የሚለው ነገር ሁሌ ማለት መረገጥ አይደለም። ወንዶች እየሰማችሁን ማለት ያላገባችሁ ካላችሁ የኛ ባሎች እንግዲህ እየረገጡ ሳይሆን ያው ሰሚት አድርገንላቸው ነው እየኖርን ያለ ነው። እየተዋደድን እየተፋቀርን ነው እየኖርን ያለ ነው። እና ጨብጭብ ለዚህ አባባል እና እንዳትረግጡ፣ ይሄ ተገዢ ስለተባልን እንዳትረግጡ ለማለት ያህል ነው። ጢሞቴዎስ ላይ ሲነግረን ሴት ልጅ ቤቷን እንድትሰራ ሚስት ቤቷንም እንድትሰራ ይናገራል። የቤት ኃላፊነት ከወለደች በኋላ ደግሞ ልጆች ላይ ያለው ነገር ቤትን ለሴት ልጅ ምቹ አትሞስፌር አድርጎ ኃላፊነትን ይሰጣልና የቤትንም ኃላፊነት የኛ ኃላፊነት ነው። ቤትን የምንሰራው እኛ ስለሆንን ማለት ነው። ምሳሌ 31 ላይ ያለችዋን ሴት ማንሳት ፈልጋለሁ። ያቺ ሴት ብርቱ ሴት ናት፣ እግዚአብሔርን የምትፈራ ናት፣ ታማኝና ታጋሽ ናት፣ ጥበበኛ ናት፣ አፏን በጥበብ የምትከፍት ናት አይደል? ከሁሉ በላይ ከንግግር ጋር ብዙ ጊዜ ሴቶች ስለምንታማ በቃ የምትጠዘጥዝ የምታንገበግብ ከውጭ የመጣውን ነገር የሆነ በሙሉ ኃይሏ እንትን የምታረግ ሳይሆን አፏን በጥበብ የምትከፍት ናት። ታጋሽ ሰራተኛ ናት። ይሄ ምሳሌ 31 ላይ ያለውን ነው እያነበብኩ ያለሁት። ለሌሎች ደግ ናት፣ ሩሩ ናት።
ሩሩ ናት፣ ቤተሰቧን የምትጠብቅ ናት። ምሳሌ 12:4 ላይ ምን ይላል? መልካም ሚስት የባሏ ክብር ናት ይላል። መልካም ሚስት ማለት ባሏ የሚታመንባት ናት። በቃ ፕራውድ የሚያደርግባት ሚስቴ ብሎ ማውራት ሲጀምር በአደባባይ ይናገራታል ይላል አይደል? ስለ እሷ ያወራል። ይሄ እኮ የለበስኩት እሷ የሰራችው ነው፣ እንደዚህ ሆኖ እሷ እንዲያረገችው ነው የተባለላት ያቺ ሴት እሷ ናት መጽሐፍ ቅዱስ ላይ ያለችዋ ሚስት። አሜዚንግ። አንድ ነገር እዚህ ቆሮንቶስ ላይ ያለ ቃል ሴት ከወንድ ናት እንጂ ወንድ ከሴት አይደለም ይላል። ከዛ ዝቅ ብለን 10 ላይ ደግሞ ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል ይላልና ሴት ልጅ ቤቷን ስታስተዳድር ማለት ነው የሚያዛት የለም፣ ብቁ ናት። እና ከወንድ አንጻር የሆነ ሴትን ከወንድ አንጻር ስናየው የሴትነት አቅማችን የተለየ ነው። ሴት ልጅ ሁሉን የመቻል አቅም አላት። ሁሉን በቃ የመሸከም አቅም አላት። ሴት ልጅ ላይ ያለውን ባሎቻችን ላይ እኛ ላይ ያለውን አቅም ባሎቻችን ላይ አናየውም። እና ሴቶች በቃ ልዩ የሆነ ጸጋ እግዚአብሔር እንደሰጠን ነው ማስበው። እኛ ላይ ያለውን የማስተዳደር የመግዛት ወይም ደግሞ ሚስት የመሆን የመረዳት ጸጋ አላት ብዬ አምናለሁ። ከወንድ ለየት የሚያደርገን ስለ ሴት ልጆች እግዚአብሔር የተመሰገነ ይሁን። በሴትና በሚስት መካከል ያለው ልዩነት ምንድን ነው? ከሌለ ማብራሪያ ስጡበት ለሚለው ጥያቄ ኑሐሚን በጣም እምቅ ብላለች። በሴትና በሚስት መካከል ያለው ልዩነት ምንድን ነው? የሚመሳሰል ይመስላል ከመጀመሪያው ጥያቄ ጋር፣ ግን በደንብ ልዩነት አለው። ማብራሪያ ልስጥበት ብላለች። ማለት ሚስቶች እግዚአብሔርን ማመስገን አለብን። እግዚአብሔር ለሚስትነት እድል ስለሰጠን። አዎ እንዲህ ያሉኛሉ አሉ። እናንተ ደግሞ ወደ ሚስትነት እንድትመጡ እንጸልይላችኋለን። እንደ ቀላል አናየው። ማለት ሴት ማንነታችን ነው ማለት ተፈጥሯችን፣ ባህሪያችን፣ ያኗኗር ስታይላችን፣ እንደገና ደግሞ እይታችን። ያው እግዚአብሔር እኛን የሰራበት ያ ነገር ሴትነታችን ነው። ሚስት ስንሆን ግን የሆነ አንድ አድ የምናደርገው ቫልዩ አለ። ሌላ እይታ ይሰጠናል። ማለት ያገባ ሰው ያገባች ሴት እንዳላገባች ሴት መሆን አትችልም። በቃ አለቀ። ነገሯን ሁሉ ትሰፋዋለች በትዳሯ ልክ። በቃ እዚህ ጋራ መታ በፊት እንደነበረችበት ምልልስ አትኖርም። ምንድነው ሚስትነት ላይ የተፈጠረችበትን ዓላማ በአንድ ሰው ስር ማለት ሰሚት አድጋ ስትኖር ነው ሚስት የምትባለው። የተፈለገ ሰው አለ ማለት ነው። ልክ ከዛ ሰው ጋራ ስንጣመር ህይወታችን ከዛ ሰው ጋራ ሲቆራኝ የምንሄድበት መንገድ የምንሄድበት አስተዋጽኦ ልክ እንደ በፊቱ ወይንም ደግሞ እንደ ሴትዮዋ በፊት ወደ ነበረችበት አትመለስም። ያቺ ሴት ሚስት ናት። ሌላ አዲስ ቫልዩ አድ አድርጋለች። ልጆች ይመጣሉ፣ ለልጆቿ ታስባለች። ልብ ብላችሁ አይታችሁ ከሆነ በመስሪያ ቤቶቻችን እኛ የምናወራውና ያላገባች ሴት የምታወራው አንድ አይነት አይደለም። ልጄ ይሄ ያስፈልጓል፣ ልጄ እንደዚህ ነው፣ ባለቤቴ እንደዚህ ነው፣ መሽቷል፣ በጊዜ ልሂድ እንኳን ስንል ፈገግ ይላሉ አንዳንድ ሰዎች። እና ማለት በጣም ልዩነት አለው በሴትና ሚስት። ደግሞ ያቺ ሴት ሚስት ስትሆን የህይወት አካሄዷ ነው የሚቀየረው። ስለዚህ ሴቶች ሚስት የመሆን እድል እግዚአብሔር ይሰጠናል። ስለዚህ ያንን ነገር እንዴት አድርገን ነው መሄድ ያለብን የሚለው ሌላ ጉዳይ ነው። ግን የህይወት ስታይላችን ነው የሚቀየረው። በቃ ሚስት ስንሆን እንደ ቀድሞ እንደነበር ነው አንኖርም። ያ ሰው ምን ያስፈልገዋል ልረዳው ወይም ደግሞ ላግዘው የተጣመርኩት ሰውዬ አካሄዱ ወዴት ነው እየሄደ ያለው? እሱ በሚፈስበት አቅጣጫ መፍሰስ መቻል አለብኝ። እሱን እየተቃወምኩ ነው የምኖረው ወይንስ ደግሞ የእውነት እያገዝኩት ነው? በቃኝ ኑሮ አበቃ አከተመ ስል አዎ አብቅቷል ብዬ ጎበዝ ብዬ ነው በድካሙ የምቀጥለው እንደ ኢዮብ ሚስት? ይሄ ጥያቄ መጠየቅ አለበት። ሚስቶች ስትሆኑ ያልሆናችሁ የሆናችሁ ደግሞ ይሄንን ነገር ያው በደንብ ታውቁታላችሁ ብዬ አስባለሁ። ስለዚህ ሚናው
በደንብ ማለት መታየት አለበት። ሚስት ስንሆን የዛን ሰው ሁሌም በቃ ጥንካሬው ሆነን ወይም ደግሞ ይሄ የጀርባ አጥንት ሆነን መቀጠል መቻል አለብን ሚስት ስንሆን እና ልዩነቱ በጣም ሰፊ ነው ብዬ አምናለሁኝ። አጨብጭቡላት። እስካሁን እያነሳናቸው ባለው ጥያቄ ውስጥ በጣም እምቅ ያለ መልስም ካላችሁ ለመልስ ወደ ጉባኤው እንመጣለን፣ እድል እንሰጣችኋለን ለመልስ። አንድ ሌላም እይታ አለን ለምትሉ ማለት ነው። ወደዛ ከመሄዴ በፊት ሀይሚዬ ፖሊ በደንብ ስለገለጠችው እዚህ ላይ ባልጨምር ደስ ይለኛል። ኦልሞስት ብለዋለች። ግን ሴትና ሚስት የሚለያቸው አንዱ ሚስት ማለት በኮቨናንት ስር ያለች ናት፣ በቃል ኪዳን የታሰረች ሴት ናት። ያኛው ደግሞ ከቃል ኪዳን ውጪ ያለች ሴት ናት ማለት ነው። አንደኛ ቆሮንቶስ ላይ ከዚህ ጋር የሚመሳሰል ቃል አለና ያላገባሽ ሴት ስለ ጌታ ነገር ታስባለች ይልና ወረድ ብሎ ያገባሽ ሴት ግን ባሏን ደስ ለማሰኘት የዚህን ዓለም ነገር ታስባለች ይላል። እና አሁን ሀይሚ እንዳለችው ትዳር ኪዳን ነው፣ ባልና ሚስት ከዛ እግዚአብሔርም ያለበት ኪዳን ማለት ነው። ይህ ኪዳን ከተርምስ ኤንድ ኮንዲሽንስ ጋር ነው የሚመጣው። ልክ እንደ ሌሎቹ ኮንትራቶች ሁሉ ዓለም ላይ የትም ባንክ ስንፈርም ውል ስንፈርም ተርምስ ኤንድ ኮንዲሽንስ እንዳሉት ትዳርም እንደዛው ተመሳሳይ ነው። እነዚህ ተርምስ ኤንድ ኮንዲሽንስ መገዛት ነው ለሴት። ለምሳሌ ሰለሞን ሲናገር ከነዝናዛ ሚስት ጋር ከመኖር ይላል በቤት ማዕዘን መቀመጥ ይሻላል። ስለዚህ ባሎች እንደዛ እንዳይሉ የቤቱን ሰላም የመጠበቅ ኃላፊነት ከአንዱ ተርምስ ኤንድ ኮንዲሽንስ ውስጥ ነው ማለት ነው። በጥበብ ቤትን መምራት ከነዚህ ውስጥ የሚካተት ነው ማለት ነው። ስለዚህ ኪዳኑ ይዟቸው የሚመጡ ነገሮች አሉ። ስለ ዓለምም ታስባለች ይላል። ምክንያቱም ስለ ልጆች አስተዳደግ አለ፣ ስለ ብዙ ነገሮች። ምሳሌ 31 ላይ ያለችን ሴት ስናያት መንፈሳዊ ብቻ ሴት አይደለችም። ብዙ ነገሮች ለቤተሰቧ ታረጋለች እና ገበያ ትወጣለች፣ ትነግዳለች፣ ቤት ውስጥ ስራ ትሰራለች። ልጆቿ ደስ የሚሰኙባት ልጆቿን በደንብ ቴኬር ስለምታደርግ ነው። ባሏ ደስ የሚሰኝባት ብዙ ሴቶች አሉ ያላት። እሷ የተለየች እንደሆነ የገለጸው ግን እሷ በተባለለት ፖዚሽን ላይ ስለተገኘች ነው ማለት ነው። ሴት ስትሆን ግን ምንም አይነት ኃላፊነት አይኖራትም። ሴት ብቻ ስትሆን ዋው። ጌታ ኢየሱስ አራተኛ ጥያቄ ላይ ጌታ ኢየሱስ በሴቶች አገልግሎት የጠቀሰው ወይም ያስተማረበት ክፍል ካለ ወይም ደግሞ በጌታ ኢየሱስ ክርስቶስ አገልግሎት የሴቶች አገልግሎት ምን ይመስል ነበር፣ በአዲስ ኪዳን የሴቶች አገልግሎት ምን ይመስል ነበር ብለን ጠቅለል አድርገን ማንሳት እንችላለን። ሰልዬ ቀጥ እግዚአብሔር ይመስገን ማለት በተለይ ኢየሱስ በምድር ላይ በነበረበት ጊዜ ሴቶች ከሌላው እኩል የማይታዩበት ጊዜ ነበረ አይደለ? ካህናትን መቅረብ አይችሉም፣ አገልጋዮችን መቅረብ አይችሉም። ኢየሱስ ግን ቸርነትን አድርጎላቸው ነበረ። እነ ማርያምና እነ ማርታ ቤት ሲሄድ ትልቁ ነገር የማይወሰድባቸው ብሎ ያለው ነገር ከእግሩ ስር መማርን ነው። ኢየሱስ አጠገቡ እንዲሆኑ ይፈልግ ነበረ ማለት ነው። እሱ የሚለውን እንዲሰሙ፣ ትእዛዙን እንዲሰሙ ይፈልግ ነበር ማለት ነው። ስለ ሳምራዊቷ ሴት ስናይ ያውም ሳምራዊት ሆና ማናገሩ ራሱ አንድ ነገር ሆኖ ደግሞ ኢቫንጀላይዝ እንድታረግ ፈልጎ ነበረ። በእሷ ተጠቅሟል። መሲህ መሆኑን እዛ አካባቢ ለነበሩ ሰዎች እሷ ናት የተናገረችው እና እዛ የጊዜውንም ካልቸር ሰብሮ ማለት ነው ኢየሱስ የተጠቀመባቸው። እነሱ በሚሆኑበት ጊዜ ሉቃስ 8ም ላይ እሱ በነበረበት ጊዜ አብረውት ጊዜ እንዲያሳልፉ ፈቅዷል ማለት ነው። ከነበረበት ካልቸር ለየት ባለ ሁኔታና ኢየሱስ አብረውት እንዲሆኑ እሱ በሚያገለግልበት ጊዜ፣ ምክንያቱም የተገለጠ አገልግሎት አልነበረም። ኢቭን ሐዋርያት አገልግሎት ያን ያልጀመሩ ነበር ኢየሱስ እያለ፣ ግን አብረውት እነሱ ሐዋርያቱም ባሉበት ሴቶች አብረው እንዲሆኑ ፈቅዶ ነበረ ማለት ነው። የሚገርመው ጌታ ኢየሱስ ክርስቶስ ከሴቶች ጋር ባለው ከሴቶች ጋር በተያያዘ አገልግሎት በጣም የምወደው በቃ እንኳንም የሆነን ነገር በኢየሱስ አገልግሎት ታየ ብዬ እላለሁና ጌታ ኢየሱስ በዙሪያው የነበሩ እህቶች እንዲያገለግሉት ፈቅዶ ነበር። በገንዘባቸው እንዲያገለግሉት ፈቅዶ ነበር።
ስማቸው እንዲነሳም ፈቅዷል። መጽሐፍ ቅዱስ ላይ እሱ በነበረበት አገልግሎት ላይ የሚነሱ እህቶች ማርያምንም ጭምር ማለት ነው እና እግሩ ላይ ያፈሰሰችው የመግደላዊት ማርያም አገልግሎት እስከ ትንሣኤው ድረስ ስሟ እንዲነሳ አድርጓል። በጓዳ ነው ያደረገችው፣ በአደባባይ አይደለም። ነገር ግን እስከ ዛሬ ድረስ መግደላዊት ማርያምን እናነሳታለን። እንደዚሁም የትንሣኤ ምስክር ሆና እስከ መጨረሻ ድረስ መሄዷን መጽሐፍ ቅዱስ ይነግረናል። ደቀ መዛሙርት እንኳን በተበተኑ ሰዓት በተበተኑ ሰዓት እስከ መጨረሻው ድረስ ጌታ ኢየሱስ እስከ ተሰቀለበት ደረጃ ድረስ እስከ መጨረሻው የሄዱት እህቶች እንደሆኑ እንመለከታለን። ሰሊና እንዳነሳቻት ያቺን ሳምራዊት ሴት ጌታ ኢየሱስ ለማግኘት የሄደበት ርቀት ከደቀ መዛሙርቶቹ ተለይቶ እሷን ለማግኘትና በእሷ ውስጥ ያሉትን ህዝቦች ለመጠቅለል የሄደበትን ሂደት ስመለከት ጌታ ኢየሱስ በሴቶች ውስጥ ያለውን አቅም ወይም በዛ መድረስ የሚፈልገውን ነገር አድርጎ እንዳለፈ እንመለከታለን። እንዲሁም በአዲስ ኪዳን ሁሉም አይነት አገልግሎቶች ተገልጠው እናያለን። ሴት ነቢያት ከሃና ጀምረን ብንመለከት ሴት ነቢያቶች እንደነበሩ እንመለከታለን። ሃና በመቅደስ የነበረች ነብይ ነበረች። እንዲሁም የፊልጶስ ልጆች አራቱም ሴት ልጆች ነብዮች ነበሩ። ሳምራዊቷ ሴት ኢቫንጀላይዝ ታደርግ ነበር። መግደላዊት ማርያም ኢቫንጀላይዝ ታደርግ ነበረ። ሮሜ 16 ላይ ዩሊያን ሐዋርያት ብሎ ሲጠራት እንመለከታለን። በሐዋርያትነት አገልግሎት ሮሜ 16 ላይ በጣም አፕሪሺየት ሲያደርጋት እንመለከታለን እና አዲስ ኪዳን በግልጽ ያስቀመጠበት የሴቶችን አገልግሎት በግልጽ ያስቀመጠበት እንደሆነ እንመለከታለን። ከብሉይ ኪዳንንም ስንመለከት ታላላቅ ነቢያቶች፣ ገዢዎች፣ ዳኞች፣ ፈራጆች እንደነበሩ እንመለከታለን። መጽሐፍ ቅዱሳችን በዚህ የሞላ ነው። ኢየሱስ ክርስቶስ ጌታ ነው። ኦልሞስት በበቂ ሁኔታ ተገልጿል። ግን ይሄ ለመንግስቱ ኑሪ ከሚለው ቃል ጋር ስለሚያያዝብኝ እዚህ ጋር ማርያምና ማርታን ጌታ ኢየሱስ የጠቀሰበት ቦታ ላይ ሁልጊዜ ራሴን ያሳየኛል። እንደ ማርታ የምንሆንበት ጊዜ ይበዛል። እንደ ሴት ይሄ ማዕዱ ላይ ለልጆች የሚያስፈልገው ላይ ለእንደዛ የሚያስፈልገው ነገር ላይ እንተጋለን። ነገር ግን ለመንግስቱ እንድንኖር ጌታ ኢየሱስ ማርታን ራሱ ሲመክራት እናያለን። እዚህ ክፍል ላይ ሉቃስ 10:38 ላይ ያለ ቃል ነው እና እንደውም ማርታ እንዴ መምህር ሆይ ምን ሆነ ነው እኔ እንደዚህ እየተጋው እንደዚህ እየደከምኩ ምሰራው እኮ ዞሮ ያው እነዚህን ሰዎች ለማብላት ነው፣ እንዴት ዝም ትላታለህ? እንድታግዘኝ ለምን አትነግራትም? እምቢ ብላኝ እኮ ነው የተቀመጠችው ነው የምትለው። እና ጌታ ኢየሱስ ግን የመለሰላት ነገር ማርያም መልካሙን መርጣለች ይላል። እና ለመንግስቱ መኖር መልካምን መምረጥ ነው። አሜን አሜን አሜን። ሃሌሉያ። አንድ ነገር ብቻ ለመጨመር ነው። መጽሐፍ ቅዱሳችን በኢዮኤል መጽሐፍ ላይ መንፈሴን በወንዶችና በሴቶች ልጆች ላይ አፈሳለሁ፣ እነሱም ህልምን ያያሉ፣ ትንቢትን ይናገራሉ እያለ ስለሚመጣው ስለ አዲሱ ኪዳን ነው እያወራ ያለውና በአዲሱ ኪዳን ሴት ልጅ መተንበይ ትችላለች ማለት ነው። ሪፈረንሳችን እሱ ነው። ሴት ልጅ ህልምን ማለም ትችላለች ማለት ሙሉ የማገልገልን አቅም እግዚአብሔር በመንፈስ ቅዱስ አማካኝነት ልክ ለወንዶች ልጆች እንደሰጠ ሁሉ ለሴቶች ልጆች ሰጥቷል። ያ በደንብ ማስረጃችን ነውና እግዚአብሔር እንድናገለግለው በደንብ ይፈልጋል። ስለዚህ ራሳችሁን ከዚህ ፕሮግራም በኋላ ለማገልገል አዘጋጁ ላለሁ። አሜን። ተስማማላችሁ ከሀሳቡ ጋር? በጭብጨባ እንዴት ነው? እየተጠቀማችሁ ነው? ደስተኛ ናችሁ? ምሳ ሻይ ቡና እየተዘጋጀ ስለሆነ አይዟችሁ፣ ብዙ አንፈጅባችሁም። የሚጠቅምን ነገር ስለሆነ እግዚአብሔር በእያንዳንዳችን ውስጥ የምንማማርበትን እድል ስለሚሰጠን ማለት ነው። ሀይምዬ እንዳነሳችሁ ከርዕሳችን ጋር ለመንግስቱ ስንኖር እንዴት አድርገን ህይወትን፣ ትዳራችንን፣ የእግዚአብሔርን ሀሳብ እንዴት አድርገን እንኖር፣ እንዴት አድርገን ከሁሉም ሳንጎድል እግዚአብሔር እንደሚጠቅምብን እንዴት እንኖር የሚለው ላይ ደግሞ እስቲ
ከሰልዬ እንጀምራለን። አንደኛ ለእግዚአብሔር መንግስት ለመኖር እግዚአብሔር የቱ ጋር እንደሚፈልገን ማወቅ ይመስለኛል ትልቁ ነገር። ምክንያቱም እግዚአብሔር ሴትና ወንድ አድርጎ ከሰራቸው በኋላ መጨረሻ ሁሉንም ፍጥረቱን ከሰራ በኋላ መጨረሻ ላይ ራሱ የሰራውን ኢቫሉዌት እያደረገ መልካም እንደሆነ አየ እያለ ነው እና መልካም እንደሆነ አየ። በተለይ ሰሞኑ በጣም እያሰብኩት ያለ ቃል ነው። በጣም ጥሩ ሰርቻለሁ ምናምን አይደለም። በቃ እግዚአብሔር ኢንተንድ እንዳደረገው እንደፈለገው እንዳሰበው ሆነ ማለት ነው። ስለዚህ ሴት መልካም እንደሆነ አየ ተብላ የተፈጠረች ናትና እግዚአብሔር ያየላትን በቃ በእግዚአብሔር ሐሳቡን በመጽሐፍ ቅዱስ በገለጠልን መልኩ የመግለጥ አቅምን አስቀምጦልናል ማለት ነው። ለመንግስቱ ለመኖር ቀላል ላይሆን ይችላል። ግን ቤተክርስቲያን ውስጥ ስናወራ እንደ ክርስቲያን ስናወራ ጸጋ የሚባል ነገር አለ፣ የሚረዳ ጸጋ አለ እና እግዚአብሔር መጀመሪያ እንደሚፈልገን የቱ ጋር እንደሚፈልገን ክሊርሊ ማወቅ ከእግዚአብሔር ጋር ትላንት ማሚ ስታወራ ነበረ። ከእግዚአብሔር ጋር ጊዜ መውሰድ እግዚአብሔር የቱ ጋር ነው የሚፈልገን ማለት። ሁሉም አገልግሎት መድረክ ላይ ብቻ አይደለም። ቅድምም ገልጬዋለሁ። የጢሞቴዎስ እናት አፕሪሼት የተደረገችው ጢሞቴዎስን የሚመስል ልጅ በማፍራቷ ነው። ቤት ውስጥ ኃያላንን በማፍራት ሊሆን ይችላል። ምናልባት ሀገር በመምራትም ሊሆን ይችላል እኮ በጽድቅ ሀገርን በመምራት ቢሮን በጽድቅ በመምራት። ግን እግዚአብሔር የቱ ጋር ነው የሚፈልገን? ድሆችን ስናበላ በጽድቅ ካልሆነ ምንም ቃሉ ላይ ያለ ነገር ቢሆንም ነገር ግን እግዚአብሔር በሚፈልገን ቦታ ካልሆነ ግን ልንከስር እንችላለን። ጊዜያችንን ልንከስር እንችላለን፣ አቅማችንን፣ ሪሶርሳችንን ማለት ነው። ስለዚህ ለእግዚአብሔር መንግስት መኖር እግዚአብሔር መጀመሪያ የት ነው የሚፈልገን፣ ከዛ ደግሞ በየትኛው አቅጣጫ ነው የሚሄደው ብሎ ደግሞ ምሪትን መጠየቅ። ምክንያቱም መንፈስ ቅዱስ የሚመራ መንፈስ ነው በውስጣችን ያለው። ቅድም ፖሊም ስታወራ ነበረ መንፈሴ በወንድና በሴት ልጆቼ ላይ አፈሳለሁ ሲል መንፈስ ቅዱስን የተቀበልን ነን እኛ። ስለዚህ መንፈስ ቅዱስ የሚፈልገን ቦታ አለ ማለት ነው። ልክ በዓለ 50 ላይ መንፈስ ቅዱስ ከወረደ በኋላ ወደ ስራ ነው የሄዱት አይደለ? ስለዚህ እኛ የእግዚአብሔር መንፈስ ወደሚፈልገን ስራ የሚያስኬድ አቅም መንፈስ ቅዱስ ሰጥቶናል። መንፈስ ቅዱስ ውስጣችን አለ። ስለዚህ ወዴት እንደምንሄድ ለማወቅ በየትኛው አቅጣጫ የትኛው ብልት ነን የሚለውን ለማወቅ ስፔሲፊካሊ መንፈስ ቅዱስን መጠየቅ ትልቅ ነገር ነው። ዋው! እነሱ እየተዘጋጁ አንድ ሀሳብ ምን ልበል፣ ሁሉንም የኑሮ ሂደታችንን አገልግሎታችን ከማድረግ መጀመር እንችላለን። ያላገባንን ከእግዚአብሔር ምን ከኛ እንደሚፈልግ ከእግዚአብሔር ጋር ጊዜ በመውሰድ ማን መሆናችንን ከማወቅ እንጀምር። ለምንድን ነው የተጠራሁት? የኔ ፐርፐዝ በምድር ላይ ምንድነው ከሚለው ከዛ እንጀምር። ራሳችን ላይ ቫልዩ አድ እናድርግ። ምክንያቱም መጽሐፍ ቅዱስ የሚነግረን ጥበበኛን ሴት ማን ያገኛታል አይደለም የሚለው። ጥበበኛ ሴት ጥበበኛ ለመሆን እላይዋ ላይ መስራት አለባት። ዋጋዋ ከቀይ ዕንቁ ይልቅ ይበልጣል ይላል አይደል? ቫልዩአችንን በመጨመር ወይም ደግሞ ራሳችንን ለእግዚአብሔር ስራ በማዘጋጀት እስክናገባ ድረስ በዛ እየተዘጋጀን እንቆያለን። ሚስት ስንሆን ደግሞ በሚስትነት ቦታችን ላይ እያገለገልን እንቆይ። እግዚአብሔር ከኛ የሚጠበቅብንን ነገር በማድረግ ማለት ነው። ሁሉንም የህይወት ሂደታችንን የማገልገያ ቦታችን እናድርገው። ሰራተኛንን በስራችን እግዚአብሔርን እናሳይ። በውስጣችን እግዚአብሔር ያስቀመጠውን ነገር ኮምፕሮማይዝ ሳናደርግ ሰክሰሶቻችንን ሁሉ ከእግዚአብሔር መንግስት አንጻር በመገምገም ማለት ነው። ስለዚህ በዛ ሁኔታ ከተቃኘን ሁሉም ቦታችን ማገልገያ ቦታችን ይሆናል። ስፔሲፊክ ጥሪ ደግሞ እግዚአብሔር በእኛ ላይ ካረገ እሱን ከማስቀደም ሁሉንም የህይወታችንን ሂደት እግዚአብሔርን ለማገልገያ ከተጠቀምንበት ክፍተት አናገኝም ማለት ነው። ይሄኛው ሜንታሊቲ በጣም ይረዳል። ማገልገያን ቤተክርስቲያን ከመምጣት ጋር ብቻ
ብቻ አድርገን ካያያዝ ነው እሱ አንዱ የማገልገያ ቦታችን ነው ቤተክርስቲያን ላይ ማገልገል። ነገር ግን በእያንዳንዱ በህይወት አቅጣጫችን ልጆቻችንን ስናሳድግ ማገልገልን በእግዚአብሔር ቤት ማገልገልን የሚጠሉ ልጆች እንዳይሆኑ እያገለገልን እናሳያቸው። ልጆቻችን እግዚአብሔርን እየወደድን እግዚአብሔርን እንዲወዱ የሚያደርጉ ልጆች እናድርጋቸው። ያ ህይወታችን በሙሉ አገልግሎት ስናደርገው አገልግሎትንና ህይወትን መለየት አይከብደንም ማለት ነው። በቃ እኛ እዚህ ምድር ላይ ያለ ነው ለእግዚአብሔር ነው፣ ለራሳችን አይደለም። እግዚአብሔር የምንኖርበትን ሂደቶች ሰጥቶናል አይደል? ከልጅነት ማግባት፣ እናት መሆን፣ አያት መሆን፣ ሁሉም መንገዶች የኛ የማገልገያ ቦታችን ናቸው። አሜን። ስለዚህ ሚስትም በሚስትነቷ ታገልግል። ከዛ ደግሞ እግዚአብሔር በውስጣችን ያስቀመጠውን ነገር ቅድሚያ ከመስጠት ከሚጠፉ ነገሮች ላይ በመነሳት ሳይሆን እግዚአብሔር በውስጣችን ላስቀመጠው ነገር ቅድሚያ ከመስጠት አገልግሎትን በጣም ቀላል ማድረግ እንችላለን። ከባድ አይደለም አገልግሎት። ኑሯችንን ሁሉ ከአገልግሎት ጋር ማጣመር ከባድ እንዳይሆን ያደርገዋል። አሜን። ስንገዛ ለባላችን ስንገዛ ደስ እየተሰኘን ከሆነ አገልግሎታችን ነው። ያ አገልግሎታችን ነው። በቃ እያንዳንዱ እግዚአብሔር የሰጠን ፕሪቪሌጅ በህይወት ጎዳና ውስጥ የተሰጠንን ፕሪቪሌጆች እንደ እግዚአብሔር ቃል ካደረግነው አገልግሎታችን ነው። ያ መልቲፕላይ ይሆናል። ኔክስት ጀነሬሽንን እኛ በማንደርስበት ጀነሬሽን ልጆቻችን ይደርሳሉ ማለት ነው። ሶ ያልደረስንበትን ጀነሬሽን ኢምፓክት ለማድረግ ልጆቻችን ላይ እንስራ። ስለዚህ እንደ እናት ማገልገል እንችላለን፣ እንደ አያት ማገልገል እንችላለን፣ እንደ ሚስት ማገልገል እንችላለን። በቤተ ክርስቲያን ውስጥ ጥሪ እንዳለበት ሴት ማገልገል እንችላለን። ሁሉም የኛ የአገልግሎት ስፍራችን ነው። ሃሌሉያ። የትዳር አጋራችን ከእግዚአብሔር መሆኑን እንዴት ማወቅ እንችላለን? ያላገቡ ሰዎች የጠየቁት ጥያቄ ነው። የትዳር አጋራችን ወይም ለማግባት የተዘጋጁ ሰዎች ይሄ ሰው ከእግዚአብሔር ነው፣ እቺ ሴት ከእግዚአብሔር ናት የሚለውን በምን ማወቅ እንችላለን ይላል ሀይሚ ይቀጥ። ያው ትዳር ባለቤቱ እግዚአብሔር ነው። ተቋሙን ራሱ የሰራው እግዚአብሔር ነው። በጣም ብዙ ተመሳሳይ ነገሮች ይመጡበታል። ምን ያ ተቋም እግዚአብሔር እንደሚፈልገው ይታወቃል። ስለዚህ ሰንበዲ ሲመጣ የደረሰች ሴት ለማግባት ሀሳቡ ያላት ሴት በመጀመሪያ ደረጃ እየጸለየች ተዘጋጅታ ብትጠብቅ እመክራለሁ፣ መለየት እንድትችል ማለት ነው። ለምን የሚመሳሰሉ ነገሮች መጥተው ሪቨርሳል የሌለው ስህተት ከመሰራቱ በፊት እየጠበቀች እየጸለየች ብትጠብቅ ላለመወሰድ ጋራንቲ ይሆናታል። ስለዚህ የምታውቅበት መንገድ በጸሎት ነው። ከመጣም በኋላ ጊዜ ወስዶ መጸለይ። ላደነግጥ ትችላለች፣ ስታየው ምንም ፊል ላታረግ ትችላለች። ሁለቱንም ስላረገች የእግዚአብሔር ሐሳብ ነው የእግዚአብሔር ሐሳብም አይደለም ማለት አይቻልም። ጊዜ ወስዶ በእግዚአብሔር ፊት በመጸለይ እግዚአብሔር ለራሷ ኮንፈርሜሽኑን እንዲነግራት በማድረግ የትዳር አጋሯን መለየት ትችላለች። ሌላው በህልም እግዚአብሔር ይናገራል፣ በራእይ እግዚአብሔር ይናገራል። እግዚአብሔር በብዙ ነገር ይናገራል። ግን እሱን ለመወሰን ከነገሩ ወጣ ብሎ ጊዜ ወስዶ መጸለይ እና ለራሷ ኮንፎርሜሽን ማግኘት። ስፔሻሊ አሁን ዓለማችን አቢዝ የተደረገችበት ጊዜ ነው። ኢቭን ስፒሪቹዋል የምንላቸው ሰዎች ራሱ መሻታቸውን የሚፈጽሙት በትንቢት ነው። መሻታቸውን ይፈጽማሉ። የእግዚአብሔር ሰዎች ናቸው፣ ግን ከነሱ ጋር ለሚያገለግለው ሰው ይወግናሉ። ስለዚህ መልካም የሚመስሏት ሴት ስትመጣ ባይ ዲፎልት አብረው እንዲሆኑ ይፈልጋሉ። ስለዚህ እቺ ሴት ይሄ ጥያቄ ሲመጣላት ያመጣላት ሰው የእግዚአብሔርም ሰው ይሁን የእግዚአብሔርም ሰው አይሁን የራሷን ኮንፎርሜሽን ሳታገኝ ራሷ ከእግዚአብሔር ጋር ድምፅ ሳትሰማ ወይንም የውስጥ ሰላም ሳይሰማት አንድ እርምጃ መራመድ አለባት ብዬ አላምንም። አንድ እርምጃ። ለምን ብዙ ሴቶች ብዙ የምናውቃቸው ትዳሮች የፈረሱበት ምክንያት አንዱ ይሄ ስለሆነ
ያመጣውን ሰውዬ ያምኑታል። ሰውየውም ሳይታመን ቀርቶ እኮ ላይሆን ይችላል። ጀስት ከውስጥ ፍላጎቱ ከመሻቱ የተነሳ ሰንበዲ ለሰንበዲ አድርጓል እንትን ብሏል እጩ አድርጓል። እና ያቺ ሴት ግን ወይንም ያ ወንድ ግን የመጣለትን ዝም ብሎ በቃ ስራ ስላላት ቆንጆ ስለሆነች ሰው ፊት ስለምታቆመው በቃ እሷን ብዙ ሰው ስለሚያያት እንደዛ ሳይሆን በትክክል የእግዚአብሔር ፍቃድ መሆኑን ማረጋገጥ አለበት። ምን እያልሽ ነው? የእግዚአብሔርን ፍቃድ ሳናረጋግጥ ማግበተን እኮ ምንም አልሆነም የሚል ሰው ሊኖር ይችላል። አዎ እኔ ምንም ያልሆኑ ትዳሮች አውቃለሁ፣ ዝም ያሉ ትዳሮችን አውቃለሁ። ነገር ግን በተለይ የእግዚአብሔር ሐሳብ በእኔ ውስጥ አለ ብሎ የሚያስብ ሰው፣ የምታስብ ሴት፣ የሚያስብ ወንድ፣ የእግዚአብሔር ፍቃድ በእኔ ይፈጸማል ብሎ የሚጠብቅ ወንድ፣ የምትጠብቅ ሴት የእግዚአብሔር ፍቃድ ከሌለባት ሰው ጋር ልክ ሲጋባ የእግዚአብሔር ፍቃድ ከሱ ጋር መሆኑ ያቆማል ማለት አይቀጥልም። እኔ እንግዲህ ጥያቄው ለኔ አይደል የተሰጠኝ፣ በእኔ እይታ ነው እያወራ ያለሁት። ኃጢአት ላይሆን ይችላል። ኦሬዲ የዳነ ሰው ነው፣ የዳነች ሴት ናት። ኃጢአት ላይሆን ይችላል፣ ያ ትዳር የምንቃወመው ላይሆን ይችላል። ግን የእግዚአብሔር ፍቃድ ያለበት ሰው ፍቃዱ የእግዚአብሔር ፍቃድ እንዲቀጥል በትክክል የእግዚአብሔርን ፍቃድ አውቆ ማግባት አለበት። የእግዚአብሔርን ፍቃድ ደግሞ የሚያውቀው እንዳልኳችሁ ለምን 2 ዓመት አይፈጅም? ለምን 3 ዓመት አይፈጅም? አግብቼ ከ3 ዓመት በኋላ ከምፋታ አግብቼ ከ3 ዓመት በኋላ የእግዚአብሔር ፍቃድ እንዳልሆነ ከማቅና ሪግሬት የማረግበት ትዳር ውስጥ ከምቆይ ለምን ጊዜ አይፈጅም? እስካሁን ሳንጋባ ቆይተን የለም? ሰውየውም ሲመጣ ጊዜ ሊፈጅበት ይገባል። የእግዚአብሔር ድምጽ እስከሚመጣ፣ የውስጥ ሰላማችሁ እስኪሰማችሁ፣ እግዚአብሔር ለራሳችሁ እስከሚናገራችሁ ድረስ ጠብቃችሁ አግቡላለሁ። ዋው! ያላገባችሁ አጨብጭ። መጨመር ይፈልጋል? እንዴት ነው ማወቅ ያለባት ለሚለው፣ ለምሳሌ የልብ መዘጋጀት ከሰው ነው፣ የመናስ መልስ ግን ከእግዚአብሔር ዘንድ ነው ይላል መጽሐፍ ቅዱስ አይደል? ልባችን በተዘጋጀ ቁጥር ያ ነገር ወደኛ ይመጣል። ነገር ግን እኛ እጮኝነትን ወይም ለትዳር አጋራችን ብለነው የመጣ ነው ሰው ከኛ አካሄድ ጋር እየሄደ እንዳለ ውስጣችን ይመሰክርልናል ብዬ ነው ማምነው። ውስጣችን ማለት እለት እለት ከምናደርገው፣ ከምንነጋገረው፣ ከምናየው እለት እለት ከሚሆነው ነገር ማለት ነው። መንፈስ ቅዱስ በውስጣችን ስላለ በዓለም ያሉ ሰዎች ወይ የሚታየውን ነገር ወይ የሆነ ነገር ነው የሚያዩት ብዬ ነው ማምነው። እኛ ግን የሚመሰክርልን የእግዚአብሔር መንፈስ በውስጣችን አለ። ስለዚህ እጮኛችንን ወደ ትዳር መግባት አለብኝ ብዬ የምወስንበት ደረጃ ላይ የምደርሰው ምንድነው? እለት እለት ከንግግር፣ ከሁኔታ፣ የኔን ነገር ስንወያይ አይቶ ሰምቶ ሊመልስልኝ የሚችለው ነገር፣ አገልግሎቴን ያከብራል ወይ፣ ስራዬን ያከብራል ወይ፣ ቤተሰቤን ያከብራል ወይ፣ ከምን አንጻር ነው የሆነ ጎሎብን አይ በቃኝ ሰለቸኝ ብለን የምንወጣው ነገር አይደለም። ትዳር ኪዳን እስከሆነ ድረስ እስከ ፍጻሜ የምንሄድበት ስለሆነ ማድረግ ያለብን ምንድነው? ማዳመጥ አለብን፣ ጊዜ መስጠት አለብን። ለራሳችን ጊዜ ሰጥተን አዳምጠን ጸልየን የምንወስነው ነገር ነውና እለት እለት የሚሆነውን ነገር ከራሳችን ጋር እያስተያየን መሄድ አለብን። ለእህቶች ለወንድሞች እንዲሁ ከጠቀመ፣ ለእህቶች ግን በተለይ ይደግፍሻል ወይ? ያበረታታሻል ወይ? እንዴት ነው ያለው ነገር? ያንን ነገር በደንብ ማመን መቻል አለብን። ብዙ ክፍተቶች ሊፈጠሩ ስለሚችሉ ማለት ነው። ትክክል ነው ብለን አስደስቶን ወይ የምንወደውን ነገር ከጮኛችን አግኝተን ዋው ብለን ያልንበት ነገር ነገ ትዳር ውስጥ ከገባን በኋላ አይ አርፈሽ ቁጭ በይ የሚለኝ ከሆነ ከአገልግሎቴ እንዴ በቃ ተውብዬው ኳሌድ ትሸከመው ነው የሚለው የእግዚአብሔር ቃል እስከ መጨረሻው ማለት ነው። ስለዚህ እንደዚህ አይነት ጉርብጥብጥ ያለ ነገር ውስጥ ላለመግባት የእግዚአብሔርን ድምጽ በመስማት በመከተል በመጸለይ እና በማዳመጥ መንፈስ ቅዱስን ቢሆን እላለሁ።
የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው፣ እረፍትን የሚሰጥ ነው፣ ሀሴት አለው። ከዛ ሰው ጋር ስትገናኝ ውስጥሽ ሞት ሞት ነው የሚለው። ደስታ ይሰማሻል? ያ የእግዚአብሔር ደስታ በውስጥሽ ይፈሳል ወይስ እንዴት ነው? አንዳንድ ሪሌሽንሽፕ ላይ ከዛ ሰው ጋር በሆነ የውጭ አትራክሽን ወይ ፍቅር ሊኖር ይችላል፣ ግን ዲፕ ኢንሳይድ ባልሽ እንደማይሆን ይሰማሻል። እንደዛ የሚሰማሽ ከሆነ ወዲያው ነው ማቆም ያለብሽ። እግዚአብሔር የሰላምን የሱ ሀሳብ በጎ ነው፣ ደስ ያሰኛል፣ ሰላም ያለበት ነው። ሰላም ይሰማሻል። መጽሐፍ ቅዱሳችን ዘፍጥረት ላይ አዳም ሚሽን ተሰጥቶታል። ያንን ሚሽን እየሰራ ልክ ሔዋን የምታስፈልግበት ስቴጅ ላይ ነው የመጣችው አይደል? ሔዋን የምታገኘው ወንድ ወይም ባልሽ ሊሆን ወዳንቺ የሚመጣው ያ ወንድ አብረሽው የምትሰሪው ቪዥን አለሽ ወይ? ያንቺ ባንቺ ውስጥ እግዚአብሔር ያስቀመጠውና በሱ ውስጥ ያስቀመጠው አብራችሁ የምታሳድጉት ለእግዚአብሔር መንግስት ኢምፓክት የሚያመጣ ነገር ነው ወይ? መጨመርን ያደርጋል ወይስ መቀነስን? እሱ ጋር ስትሄጂ ያለሽ ነገር ሁሉ ዳውን ይሆናል ወይስ እያበብሽ ነው የምትሄጂው? እነዚህ ነገሮቻችን በጣም ቼክ ሊደረጉ ይገባሉ። ያላገባችሁ እህቶችና እኔ ባሌን ሳገባ እግዚአብሔርን አንድ ነገር ለምነው ነበረ። እግዚአብሔር ሆይ ገና ልጅ እያለው ጸልይ ነበር ስለ ትዳርና የማገባው ባል እንደዚህ ብሎ ሊለኝ ይገባል። ይሄን ስፔሲፊክ ጥቅስ ጠቅሼ ይሄንን ጥቅስ ሜንሽን ማድረግ አለበት ብዬ በቃ ለኔ ዛት እንትን ነበረ እና ሰምሃው ወደ ባሌ አትራክት እየተደረኩ ስመጣ ልክ የምናወራበት አጋጣሚ ሲመጣ ይሄንን ያልኩትን ጥቅስ ሜንሽን አደረገልኝ። የፈለግሽውን ነገር መጸለይ ትቻለሽ ልልሽ ነው እና ያ የውስጥ ሰላም በቃ እግዚአብሔር ማረጋገጫ የሚሰጥሽን ነገር ከእግዚአብሔር ዘንድ መጠየቅ አለብን እና እንደዛ ነው። ሌላ እድል ለሌላ ሰው አልሰጥም። ወደሚቀጥለው ጥያቄ፣ ትዳር ተራርቆ ይሆናል ወይ? ሰው አንዴ ከተጋባ በኋላ እየጨረስን የመጨረሻ ጥያቄ ነው ከዚህ በኋላ የሚኖረን፣ ይቅርታ ስላረፈድን። ተራርቆ ትዳር ይሆናል ወይ? መጽሐፍ ቅዱስስ ይሄንን ጉዳይ እንዴት ይመለከተዋል የሚል ጥያቄ ነው። እንደኔና መጽሐፍ ቅዱስ እንደሚለው መጀመሪያ ትዳር ሲመሰረት ሰው ብቻውን ይሆን ዘንድ መልካም አይደለም ከሚል ስለሆነ የተነሳው ከተጋቡ በኋላ መለያየት መልካም አይደለም። መጽሐፍ ቅዱስ አይደግፈውም ይሄንን። ነገር ግን ሰው በተለያየ ግዴታ የሆነ ነገር ውስጥ ያልፋል፣ መለወጥ የማይችለው ነገር ላይ ያልፋል። ውትድርና ሊሄድ ይችል ይሆናል፣ አስገዳጅ ሁኔታዎች ይኖራሉ። ግን በተቻለ መጠን በቫልዩ ደረጃ አንድን ሰው ስናገባ ይሄኛው መረዳት ከዛ ሰውም ጋር መኖር አለበት። ተለያይቶ ለመኖር የሚለያይ ነገርን አጋጣሚ አቮይድ በማድረግ ወደ አንድነት ሊያመጣ የሚችልን ነገር በዛ ነገር ላይ መስማማት ይኖርባቸዋል ብዬ አስባለሁ። ሰልዬ ሰፋ ያለ ነገር ትነግረናለች ከዚህ ጉዳይ ጋር። እውነት ነው ማሚ እንዳለችው ብቻውን ይሆን ዘንድ መልካም አይደለም ተብሎ ነው ትዳር የተፈጠረው። ማንም አይለየውም ተብሏል እርሱ ያጣመረውን እና መለያየት በመጽሐፍ ቅዱስ የሚደገፍ ነገር አይደለም። ተለያይቶ መኖር መፋታት ሳይሆን የተለያየ ቦታ ተራርቆ መኖር። ግን ደግሞ ሪያሊቲውን ስናየው ደግሞ ብዙ ነገር ሊያራርቅ ይችላል። ስራ ሊያራርቅ ይችላል። የተለያዩ ነገሮች፣ የጤናም ችግር ሊሆን ይችላል። ለምሳሌ አዲስ አበባ የሚያመው ሰው ሌላ ቦታ ሄዶ ሊኖር ይችላል። እኔ የሚመስለኝ ግን እነዚህ ሰዎች ይህ ነገር ተራርቆ መኖራቸው ትክክል እንዳልሆነ አውቀው አብረው ለመኖር ምን ያህል እየሞከሩ ነው የሚለውን ነው። አብሮ ለመኖር ማለት ነው እና ኮምፈርተብል ሆኖ በቃ እንኳን ሄደልኝ ተብሎ ሳይሆን አብሮ መሆን እንዳለባቸው አምነው ወደዛ ነገር እንዴት እየሰሩ ነው የሚለው ነገር ነው እንጂ አይ ቲንክ ሁሉም ሰው ተራርቆ ከተጋባ በኋላ ለመራራቅ አያስብም ብዬ አስባለሁ። እውነት ነው። አይሆፕ ጥያቄያችሁን እየመለስን እንደሆነ ተስፋ እናደርጋለን። የመጨረሻ ጥያቄ፣ ልጆቻችን የትዳር አጋር ሲመርጡ ምን ማየት እንዳለባቸው እንዴት እናስተምራቸው?
ይሄ ነገር ያስፈልጋል ብለው ምን እንስጣቸው? ምን ቼክሊስት እንስጣቸው? ለሴት ልጃችን ለወንድ ልጆቻችን እንደ እግዚአብሔር ቃል። እሺ ያው መጀመሪያ ከዚህ በፊት የነበረው ጥያቄ ላይ ስለ እግዚአብሔር ፈቃድ ተነስቶ እየተወራ ነበርና የእግዚአብሔርን ፈቃድ እንዴት ነው እኛ እየለየን ያለ ነው? ማለት ለትዳር ብቻ ሲሆን አይደለም አይደል? የእግዚአብሔር ፈቃድ የሚጠየቀው ለየትኛውም ነገር የእግዚአብሔር ፈቃድ መጠየቅ አለበት። እግዚአብሔር ወይ ይሄ ነገር እንዲሆን ትፈቅዳለህ ወይ ደስ ይልሃል ወይ በዚህ ማለት ነው የእግዚአብሔር ፈቃድ ማለት። ልክ እሱን አሁን በልጅነት እድሜያቸው ላይ በመንፈስ መመራት እንዴት እንዳለባቸው ማስተማር መቻል አለብን። በቃ መንፈስ ቅዱስ እንዳለ ማወቅ አለባቸው ህፃናት ልጆች። መንፈስ ቅዱስ በውስጣችን እንደሚኖር ማወቅና መረዳት አለባቸው። እሱ መንፈስ ቅዱስ እንደሚመራቸው ማወቅና መገንዘብ መቻል አለባቸው። የመጀመሪያ ስራችን ይሄንን ማስረዳት መሆን አለበት። ካለ እግዚአብሔር ፈቃድ ምንም አይነት ነገር ማድረግ እንደማንችል፣ ከመንፈስ ቅዱስ ውጪ እኛ እርዳታ ቢሶች እንደሆነን፣ በቃ በራሳችን ምንም ማድረግ እንደማንችል ለልጆቻችን በሚገባቸው መንገድ መናገር መቻል አለብን። ሌላው የመንፈሳቸውን ድምጽ ማዳመጥ ነው። ማለት ይሄ የውስጥ ሰላማቸው አሉ ልጆች አንዳንዴ እኔ አስተማሪ ስለሆንኩ እረዳቸዋለሁ። ወታችሁ ተጫዋቹ ስላቸው አንዳንዴ አይ ሚስ ዛሬ መጫወት አንፈልግም ይላሉ። ማለት የሆነ የሚደብራቸው ነገር አለ። አስገድደን ያስወጣናቸው ጊዜ ወይ ይጋጫሉ ወይ ሆነ ነገር ሀፕን ያደርጋል። እና አሁን ነው እየነቃው የመጣሁት። ስለዚህ ልጆች ጋር የሆነች የምትመጣ ብልጭታ አለች ማለት ነው። እሷን ድምጽ ማለት እየተከተሉ እንዲሄዱ እያደጉ በመጡ ቁጥር ለዛች ድምጽ ሪስፔክት እየሰጡ ቢሄዱ በጣም ያተርፋሉ ብዬ አምናለሁ ባጭሩ። እዚህ ላይ እኔ መጨመር የምፈልገው ነገር የቤተሰብ ልጆች ትዳር ላይ ያሉ ቤተሰቦች ልጆቻቸውን እንዴት ነው መምራት ያለባቸው? ይሄኛውን ነገር ጋር አያይዤ ስናገር ቤተሰብን እያዩ ነው የሚያድጉት። መንፈሳዊ ነገር እንዳለ ሆኖ ቤተሰብን እያዩ ስለሚያድጉ ልንጠነቀቅላቸው ይገባል። ለምን እኛ የምናደርገው ጸሎት፣ እኛ የምናደርጋቸው ነገሮች ሁሉ እያደጉበት ነው የሚሄዱት። የእናትና የአባታቸውን ትዳር ሁኔታዎች እያዩ ባደጉ ቁጥር የሚፈልጉት ነገር አብሯቸው እየዳበረ ነው የሚሄደው ብዬ ነው ማምነው። ነገር ግን ግጭቶች፣ የሆነ ነገሮች፣ አለመግባባቶች ያለን ከእግዚአብሔር ጋር ያለን ግንኙነት እንኳን እየተመለከቱን ሲሄዱ ነው ልክ እንደኛ መሆን የሚፈልጉት። እኔ ህፃኗ ልጄ የሆነ እኔ ተንበርክኬ ስጸልይ ስለምታይ መታ አሜን ትላለች ተንበርክካ አብራን ማለት ነው። ስለዚህ ቤታችን ውስጥ መስራት ያለብን ነገር አለ። እያደጉ የሄዱበትን ነገር ነው ይዘው መቀጠል የሚችሉት ብዬ ነው ማምነው። የሆነ ሰዓት ላይ የሆነ ጊዜ ቤታችን ውስጥ የተፈጠረው ችግር ብልጭ ብሎ ሊወጣ ይችላል ማይሆን እድሜ ላይ እነሱ ጋር። ስለዚህ ያንን ነገር ከመቆጣጠር አንጻር ልጆች ላይ በደንብ በቃ ራሳችንን ጥንቅቅ ብለን ልንቀመጥ ይገባል ብዬ ነው ማምነው። እግዚአብሔር የትዳር ሁሉ ባለቤት ይሄንን ተቋም የመሰረተው እግዚአብሔር ስለሆነ ስለ ትዳር ስንነግራቸው መጀመሪያ የእግዚአብሔር ሐሳብ መሆኑን የሴት ልጅ ከሆነች የሴት ልጅ ኃላፊነት በትዳር ውስጥ፣ ወንድ ከሆነ የወንድ ኃላፊነት ማፊ እንዳለችው እነዚህን ኃላፊነቶች በማሳየት የምናረገውን ነው ኮፒ የሚያደርጉት። ማሰልጠን ለነሱ እንደምንኖርም በመረዳት እያሰለጠናቸው ራሳቸውን እየገነባን ማን እንደሆኑም እንዲያውቁ በማድረግ ወደ ትዳር ሲመጡ በሱ ውስጥ ያለውን ራዕይ በሷ ውስጥ ያለውን ራዕይ ተደጋግፈው ለመኖር የሚችሉበትን መጀመሪያ ራሳቸውን ከማወቅ እንዲጀምሩ የእግዚአብሔርን ሐሳብ እንዲረዱ ያው ሰፋ ያለ ቶፒክ ነው። ግን በአጭሩ የእግዚአብሔርን ፕሪንሲፕል እኛ በመኖር እንዲሁም በማስተማር ልንመራቸው ይገባል ብዬ አስባለሁ። ሴትን በእግዚአብሔር ሴት ትሁን ባለው አቅጣጫ፣ ወንድንም ደግሞ በዛ አቅጣጫ ብቁ አድርገን በማሳደግ ማዘጋጀት እንችላለን። እስካሁን ላነሳናቸው ጥያቄ ግን ሀሳብ ወይም ደግሞ መጨመር የምትፈልጉት ካለ ለሁለት እህቶች እድል ሰጣለሁ።
ለዶክተር ማርታ አንድ እድል ሰጣለሁ። ፍርዬ ወይ ፈቃደኛ ከሆንሽ፣ ካልሆነ ለእድልም እድል ሰጣለሁ። ለእናንተ ማሚ፣ ለእኔ ደግሞ ታናሽ እህቴ መንዬ፣ ጌታ ኢየሱስ ዘመንሽን ይባርክ። አሜን። ባይዘዌ ይህንን ፕሮግራማችሁን እያየሁ እኔ የማስብ የነበረው ይሄ ቀጥታ ስርጭት ለዓለም ሁሉ የሚያስፈልግ ነው ብዬ ነው የማስበው። ምክንያቱም ለምንድን ነው ከሃይማኖት ጋር የተገናኘ አይደለም፣ ጀስት ያለውን ሪያሊቲ ነው ከእግዚአብሔር ቃል ጭምር ስለ ሴቶች ያለውን አመለካከት ነው እናስተናገሩ የነበረው። ጌታ ኢየሱስ ዘመናችሁን ይባርክ። ምናልባት ትንሽ ኤክስፒሪየንስ ሼር ላድርጋችሁና እኔ ያው እህቴ ገልጻለች፣ ዶክተር ማርታ አበባ ትባላለሁ። የአንድ ድርጅት ባለቤት እንዲሁም ደግሞ በጋራ የከፈትነው አንድ ትምህርት ቤት አለ። እዛ ላይ ደግሞ የቦርድ ሰብሳቢ ሆኜ አገልግያለሁ። እንዲሁም ደግሞ በልጆቼ ትምህርት ቤት ደግሞ የወላጅ ኮሚቴ ሰብሳቢ ነኝና ያው በተለያዩ ቦታዎች ላይ በኃላፊነት እያገለገልኩ ነው የምገኘው። ምንድነው እኛ በጌታ ቤት ነው ያደግነው። ሴት አትችልም ተብለን አላደግንም እና ሴቶች የእግዚአብሔርን ቤት ማገልገል ይችላሉ፣ መምራት ይችላሉ፣ ማስተዳደር ይችላሉ። ያንን ሁሉ እየተነገረን ያደግነውና ያንን ደግሞ እኔ በህይወቴ የማይቻለው በእህቶቼም እናትና አባቴም ደግሞ ፍሬውን እያዩት ነውና ይሄ ነገር መሆን ይችላል። የእግዚአብሔር ቃል እንደሚናገረው ማገልገል እንችላለን፣ ማስተዳደር እንችላለን፣ ልጆቻችንን ማሳደግ እንችላለን። እና ሴት ልጅ ስፔሻሊ ምን አላምንም፣ ይሄ በጣም የተለጠጠ ፌሚኒስትንም አላምንም። ነገር ግን ሴት ልጅ ማስተዳደር ትችላለች። ሴት ልጅ ቤተሰቦቿን፣ ልጆቿን ማሳደግ ትችላለች። እንዲሁም ደግሞ አገር ራሱ መምራት ትችላለች። እግዚአብሔር ያንን ጸጋ ብቃቱን በውስጣችን አስቀምጧል ማለት ነውና ይህንን ያው ከምንዬ ማየት እንችላለን። ምንድነው አሁን የሰማሁት ነገር በተለያዩ ቦታዎች የሕክምና አገልግሎቶችን የተለያዩ የተቸገሩ ሰዎችን ሁሉ እንደምትረዱ ነውና ይሄ ነገር በጣም ትልቅ ነገር ነውና እግዚአብሔር ጸጋውን ያብዛላችሁ፣ ያስፋችሁ እና ስፔሻሊ እቺ የቀረጻችሁትን ፕሮግራም ለብዙዎች ትምህርት ስለሚሆን በሰፊው ብትለቁ ትላለሁ። ጌታ ይባርካችሁ።